የህክምና ባለሙያዎች አድማ ዛሬም እንደቀጠለ ነው። የታሰሩ የህክምና ባለሙያዎች ቁጥርም 212 መድረሱ ተነግሯል። ዓለም አቀፍ ተቋማት በአስቸኳይ መንግስት ከህክምና ባለሙያዎች ጋር ለድርድር እንዲቀመጥ ሲሉም አሳስበዋል። እስክንድር ነጋ ከአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባላት ጋር ለሁለተኛ ጊዜ ንግግር ማድረጉ ተሰምቷል። በዚህ ንግግር ከነ አርበኛ ዘመነ ካሴም በወኪሉ የተገናኘው እስክንድር ነጋ ብዙ ነጥቦችንም አንስቷል። ከአማራ ፋኖ ብሔራዊ ኃይል በኩል ከመጀመሪያው ዙር የተሻሻለም አቋምም ተይዟል። በሌላ በኩል ደግሞ አፋሃድ ፈርሶም አዲስ ድርጅት ሊቋቋም መሆኑም ተሰምቷል። የቀድሞ ሰብሳቢውን እስክንድር ነጋን ተክቶም ኮሎኔል ፈንታው ሙሃቤ የአዲሱ ድርጅት መሪ ሊሆን መሆኑንም አረጋግጠናል። በዝርዝር መረጃችን እናስደምጣችኋለን። በውጊያ መረጃዎቻችን የፋኖ ኃይሎች በአራቱም አቅጣጫ በድል ጎዳናም እየገሰገሱ ነው። ባህር ዳር አካባቢ የብልጽግና ወታደሮች መብረቃዊ ጥቃት ደርሶባቸዋል። በጎጃም የአገዛዙ ጦር እንደ ቅጠልም እየረገፈ